ዮም ተወልደ ለነ ዛሬ ተወለደልን። ዮም ተወልደ ለክሙ ቤዛ ኩሉ ዓለም ቅዱስ ያሬድ ዛሬ የዓለም ሁሉ ቤዛ የዓለም ሁሉ መድኃኒት ተወለደ ብሎ እንደተናገረ ማለት ነው። እንግዲህ እመቤታችን ወለደችው ስንል ቃልን በስጋ ወለደችው እንላለን እንጂ ቃል በባህሪ መለኮት ወለደችው አይደለም። ይህንንም ሊቁ በቅዳሴው ሰማያት ሳይፈጠሩ ቅድመ ዓለም ነበረ፣ ሰማያት ሳይዘረጉ ቅድመ ዓለም ነበረ፣ መባረቅት ከመብረቃቸው ነጎድጓዳት ወይም ነጎድጓድ ከመንጎዱ በፊት መሬት ከመፈጠሯ ውሃዎች ከመፍሰሳቸው ነፋሳት ከመንፈሳቸው ማያት ከመፍሰሳቸው በፊት ይህ ሁሉ ፍጥረታት ከመከናወኑ በፊት ማን ነበረ? እግዚአብሔር ቃል ነበረ። ረቂቅ ነው። የረቀቀ ሰው የማያየው የማይጨብጠው የማይዳስሰው። ይህንንም ሊቁ ቅዱስ ቄርሎስ በሃይማኖተ አበው 76ኛው ምዕራፍ ላይ ወይጅክሉ ሰብ ያሐውጽዎ ዋኮ ሰብ ባሕቲቶ መላእክትን ይይክሉ ያሐውጽዎ። እንግዲህ ክርስቶስ ሰው መሆኑ ለአድኅኖተ ዓለም ነውና ሰው ቢሆን ከሰው ነውና ሰው የሚሆንባት ማምላክ ወላዲት አምላክ ናት። አስተንፈሰ ወአጼነወ ሻ መረመረ ፈለገ ወይ ረከበ ዘከማኪ እንዳንቺ ያለ ግን አላገኘም አለ። ማን? ሊቁ ቅዱስ አባ ሕርያቆስ። ተዋህዶ ሲባል እንግዲህ የቃል ገንዘብ ለስጋ የስጋ ገንዘብ ለቃል ሆኗል። ይህ ማለት በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ይትባረክ እግዚአብሔር አምላክ አበዊነ ስቡሕኒ ውእቱ ወለዓለሙ ውእቱ ለዓለም። የአባቶቻችን አምላክ ልዑለ ባሕርይ እግዚአብሔር አምላካችን ከላይ በነገደ መላእክት ከታች በደቂቀ አዳም እንዲሁም ከምድር በታች ባሉ በካልአን ፍጥረታት እሱ ባወቃቸው ከጽርሐ አርያም እስከ በርባሮስ ከአድማስ እስከ አድማስ የሚመሰገን እግዚአብሔር አምላካችን ስሙ በፈጠረው አንደበት ሁሉ የተመሰገነ ይሁን። ማምላክ ወላዲተ አምላክ ቅድስተ ቅዱሳን ለመዳናችን ሁሉ ምክንያት የሆነች እሷ ናትና ለስም አጠራሯ ክብር ምስጋና ይድረሳት። ኦርቶዶክሳውያን አባቶች፣ እናቶች በመላው ዓለም የምትገኙ ሁሉ በልዑል እግዚአብሔር ስም እንደምን ባጃችሁ፣ እንደምን ከረማችሁ፣ እንደምን ሰነበታችሁ? አሜን አሜን ብለን እንድናመሰግን አሜን የምንልበትን አንደበቱን አቅንቶ አፋችን ከፍቶ የሰጠ አምላካችን ስሙ በድጋሚ የተመሰገነ ይሁን። ለዚህ ለታላቁ በዓል ለበዓለ ልደት እንኳን በሰላም አደረሰን እያልኩኝ አንድ ርዕሰ ጉዳይ አነሳና በዚያ እንማማራለን ማለት ነው። ቃሉ እንዲህ ይላል፣ ውእቱ ኩለንታሁ አምላክ ወውእቱ ኩለንታሁ ቢሲ። ሁለንታ አካሉ ሁለንታ ባህሪው አምላክ ነው። ኩለንታ አካሉ ኩለንታ ባህሪውም ሰው ነው የሚል ኃይለ ቃል ነው። ኃይለ ቃሉን የምናገኘው በሃይማኖተ አበው ምዕራፍ 41 ቁጥር 7 ላይ ሲሆን ሊቁ ቅዱስ አውሊዲስ ሊቀ ጳጳሳት ዘሮሜ በሮሜ ሊቀ ጳጳስነት የተሾመ እርሱ ተናግሮታል። ነገሩ እንግዲህ ስለ ጌታችን ስለ አምላካችን ስለ ኢየሱስ ክርስቶስ ልደት የተናገረው ነው። በእርግጥ ሃይማኖተ አበው የምንለው የቤተክርስቲያናችን አንዱ ከአራቱ ጉባኤያት አንዱ መጽሐፍ፣ በዚህ ያሉ ሊቃውንትም መጽሐፉም ብዙን የተናገረውና የተቀመጠው ስለ ክርስቶስ ልደትና ስለ ምስጢረ ሥላሴ ነው። ምንድነው? እንዲሁ እንደጠቅላላ
ይህንን መጽሐፍ እንዲናገር ያደረገው ሊቃውንቱንስ በዚህ ልክ እንዲጽፉ እንዲናገሩ ያደረጋቸው ምንድነው ብንል መጻሕፍት የሚጻፉ እንደ ዘመኑ ነው፣ እንደ ጊዜው እንደ ሰው ልቡና ነው። የሕግ መጻሕፍት የሚጻፉበት ጊዜ አለ። የሕይወት መጻሕፍት የሚጻፉበት ጊዜ አለ። የሃይማኖት መጻሕፍት የሚጻፉበት ጊዜ አለ። እንደ ምሳሌ ለሙሴ ሕግን የሰጠው እግዚአብሔር እስራኤላውያን ሕግ እያፈረሱ ሕግ እየጣሱ ከሕግ እግዚአብሔር ውጭ ሲሆኑ ሙሴን ወደ ደብረ ሲና ተራራ ውጣ ብሎ የሕግ መጽሐፍ ሰጠው። ሕግን ቀርጾ በልቡናው ማስቀመጠለት። በታወተ ሕጉ ሰጠው። ለምን? እስራኤላውያን ሕግ የሚያፈርሱበት ዘመን ነበርና ማለት ነው። እንዲህ ይላል ነቢዩ ወሃበ ሕገ ለረድኤት፣ ሕጉን ሊረዱበት ምርኩዝ ሊሆናቸው ሰጣቸው ይላል። ከዚያ የትንቢት መጻሕፍት የሚጻፉበት ጊዜም አለ። ሰው ተስፋ እስራኤላውያን ምርኮ ሲበዛባቸው መከራው ሲጸናባቸው እንዲያው ብዙ ተስፋ ሲያጡ ነቢያትን ያስነሳና ትንቢት ያናግርላቸዋል። ስለምን? ከከነዓን ወጥተው ወደ ባቢሎን ሲወርዱ፣ ወደ ግብፅ ሲወርዱ የመጨረሻችሁ ብትማረኩም የመጨረሻችሁ ምርኮ ግን አይደለም ለማለት ልክ በሲኦል ተማርከው እንዳሉ በዲያብሎስ እጅ እንዳሉ አስቀምጧል ወይም ትንቢት አናግሯል። ወደ ከነዓን ሲመለሱም ፍጹም ደስታቸው በከነዓን ብቻ እንዳይቀር እና ከነዓን የመጨረሻ ተስፋቸው እንዳልሆነች ለማጠየቅ ምድረ ርስት ገነት መንግስተ ሰማያት እንደሆነች እና የመጨረሻ ሚጠተ ነፍስ የነፍሳቸው መመለስ የሚደረገው በክርስቶስ እንደሆነ ትንቢት አናግሮላቸዋል ማለት ነው። እንዲህ እያደረገ ይመጣል። በየጊዜው ነው ጽሑፍ መጻሕፍት የሚያጽፈው እንደ ሁኔታው እንደ ሰዎቹ ልቡና ስለሆነ። እንግዲህ ክርስቶስም ወንጌልን ሲያስተምር ያስተማረበታል። ነቢያት የተናገሩትን የቆጠሩትን ሱባኤ እና ጠቅላላ የመሰሉትን ምሳሌ ለማጠየቅ ኦሪትን ነቢያትን ልሽር አልመጣሁም ኦሪትን ነቢያትን ልፈጽም መጣሁ እንጂ ብሎ ጠቅላላ በዘመናቸው ዘመኑ እንደደረሰና በጊዜያቸው ክርስቶስ እንደተወለደ ለማጠየቅ ክርስቶስ ያ የተነገረልኝ እኔ ነኝ፣ ትንቢት የተነገረልኝ ሱባኤ የተቆጠረልኝም እኔ ነኝ፣ የጠበቃችሁኝም እኔ ነኝ፣ እንዲያው እንደ ጠቅላላ ሰው ሆኜ አድናለሁ ብዬ ለአዳም ቃል የገባሁለት አምላካችሁ እኔ ነኝና ለማለት በሙሉ ሐዲስ ኪዳን ተጽፏል። ከዚያ እንዲያው መልእክታተ ጳውሎስን መልእክታተ ጴጥሮስን መልእክታት የሚባሉትን ስንመለከት የማጽኛ ከሃይማኖታቸው ሲወጡ ከሃይማኖታቸው ሲፋለሱ በዚያ ጸንተው እንዲኖሩ መልእክት ይጻፈላቸዋል። ከዚያ እንዲያው የሃይማኖት መጻሕፍት የምንላቸው እነዚህ ሃይማኖት አበውን የመሳሰሉና ሌሎቹ በተለይም ሃይማኖት አበው የሃይማኖት መጽሐፍ ነው። ለምን? መጽሐፍ እንዳልኩት በጊዜው በነበሩ ሰዎች ነው የሚጻፈው። በጊዜው በነበሩ ሰዎች ልቡና ልክና እንደ ሃይማኖታቸው በዘመኑ ልክ የሃይማኖት አበው የተጻፈ የናሪዎስ መነሳት የነንስጥሮስ መነሳት ክህደቱ ሃይማኖት ላይ ነው። ሃይማኖትን ነውና የካዱ ለሃይማኖት ምላሽ የሚሆን አባቶቻችን ጽፈዋል። አብዛኛው በወልድ ይነሳሉ፣ ምስጢረ ሥላሴን ይንዳሉ። ከሶስቱ አካላት አንዱ አካል ወልድ ነውና በወልድ የተነሳ መንፍቅና አብን መንፈስ ቅዱስን የሚነካል። ለምን? በከዊል ልቡናቸው ቃላቸው ነውና። በአብ የተነሳ መናፍቅ ወልድና መንፈስ ቅዱስን ሳይነካ ማለፍ አይችልም። በመንፈስ ቅዱስ የተነሳ መናፍቅም እንዲሁ። ለምን? በተገናዝቦ አብ ልብ፣ ወልድ ቃል፣ መንፈስ ቅዱስ ሕይወት ወይም እስትንፋስ ነውና ማለት ነው። በዚያም ዘመን የነበሩ መናፍቃን በወልድ ይነሱ እንጂ በወልድ ሲነሱ ቃሉ ሲነካ ልብም ሕይወትም ይነካልና ምስጢረ ሥላሴን ማፋለስ ስለሆነ የሃይማኖት አበው መጽሐፍ ሃይማኖተ አበው የአበው ሃይማኖት ይህ ነው ተብሎ የአባቶቻችን ሃይማኖታቸው ምን እንደሆነ የመሰከሩበት ምስጢረ ሥላሴ ምስጢረ ሥጋዌ እንደሆነ የተናገሩበት ነውና በዚያ ዘመን ለነበሩ ለምዕመናን መጽናኛ ሃይማኖታቸውን ማወቂያ፣ ለመናፍቃን ደግሞ ምላሽ፣ ለካዲያን ምላሽ
መስጫ ሆኖ የተጻፈ ነው። ስለዚህ በዛ ዘመን እጅግ መናፍቃኑ በስተው ነው የነበረው። ለዚያ ምላሽ ሲሰጥ ኩለንታሁ አካል ወውእቱ ኩለንታሁ አምላክ ወውእቱ ኩለንታሁ ቢሲ፣ እርሱ ሁለንታ ባህሪው ሁለንታ አካሉ አምላክ ነው። ያ አምላክ የሆነውም ሁለንታ ባህሪው ሁለንታ አካሉ ስጋ ነው ወይም ሰው ነው ብሎ ተናገረ። እንዲህ ካለ በኋላ እንዲያው ምንድነው ያስቀምጥና ኩለንታ አካልና ኩለንታ ባህሪ የተለያዩ ናቸው እንዳይባልበት ምን አለ? ወአሃዱ ግብር ዘመለኮት ወዘተስፊት ህቡራ። ይህ ለያይቼ የተናገርኩት መለኮትና ስጋ ግን አንድ አካል አንድ ባህሪ ነው አለ። ከዚያስ የመለኮትና የትስፊት ግብር ተዋህዶ አንድ ነው ብሎ አንድነቱን ተናግሯል ማለት ነው። እና ምን ለማለት ነው? አንደኛ በዛሬው ትምህርታችን የምናየው ሃይማኖትን ነው። ሁለተኛ ስርዓተ ባህልን፣ ትውፊትን፣ የአከባበሩ ልደት እንዴት ነው የሚከበረው? በዓለ ልደት እንዴት ማክበር አለብን? አሁን ያለው አከባበር እንዴት ነው? ከእንግዲህ እንዴት ነው የምናከብረው? እስካሁን ይዘናቸው የመጣን ሃይማኖታዊ ትውፊታቸውና ስርዓታቸውስ እንዴት ነው የሚሉ ሃይማኖትንና ባህልን፣ ስርዓትን፣ ትውፊትን ተኮር ያደረገ አስተምሮ ይሆናል ማለት ነው። እንግዲህ ምናልባት ክርስቶስን ሰው ሆነ ተዋሃደ ከማለታችን አስቀድሞ ክርስቶስ ቅድመ ዓለም ማን ነው የነበረው? እንዲያው ሰው ከመሆኑ አንድ አካል አንድ ባህሪ ነው ብለን ከመናገራችንና መጻሕፍት ከማስቀመጣቸው ግብሩ ከመከናወኑ በፊት ክርስቶስ ምንድነው? ክርስቶስ ማን ነው ብለን ስናገር ክርስቶስን ወይም ትምህርተ ክርስቶስ የሚባለው ጠቅለል ሲል በሶስት ተከፍሎ ይታያል። በሶስት ተከፍሎ ይታያል ማለት ምንድነው ካልን አንደኛው ዓለም ሳይፈጠር ዘመን ሳይቆጠር ክርስቶስ ማን ነበረ? ሁለተኛ ዓለም ሲፈጠር ዘመን ሲቆጠርና ዓለምን ፈጥሮ ዘመንን ቆጥሮ እንዴት አለ የሚለው ከዕለተ እሁድ ማለት ዓለም መፈጠር ከጀመረበት ጀምሮ ያለው ዘመን ሁለተኛው አለ። ይህም እስከምንድነው ከተባለ ክርስቶስ እስከሚወለድበት ወይም ነገ የምናከብረው ልደት ይህም ማለት በ29 ለምናከብረው ልደት እስካለው ዘመን ያለው ማለት ነው። ሶስተኛው ሰው ከሆነበት 5500 ዘመን ተፈጽሞ ከእመቤታችን ከስጋዋ ስጋ ከነፍሷ ነፍስ ነስቶ ፍጹም አምላክ ፍጹም ሰው ሆኖ ያለበትና ከዛ ጀምሮ እስከ መምጣቱም ከመምጣቱ በኋላ ያለው ክርስቶስ በሶስት ተከፍሎ ይታያል ማለት ነው። ቅድመ ዓለም ወይም ዓለም ከመፈጠሩ ዘመን ከመቆጠሩ አስቀድሞ ምንድን ነበረ ብለን ስንናገር ከሶስቱ አካላት አንዱ አካል ወልድ ነው። ይህ ማለት አብ ወልድ መንፈስ ቅዱስ አሉ። ከአብ ከወልድ ከመንፈስ ቅዱስ አንዱ ወልድ ቅድመ ዓለም ነበረ። እንዲህ ይላል ሊቁ በቅዳሴው ሰማያት ሳይፈጠሩ ቅድመ ዓለም ነበረ፣ ሰማያት ሳይዘረጉ ቅድመ ዓለም ነበረ። መባረቅት ከመብረቃቸው ነጎድጓዳት ወይም ነጎድጓድ ከመንጎዱ በፊት መሬት ከመፈጠሯ ውሃዎች ከመፍሰሳቸው ነፋሳት ከመንፈሳቸው ማያት ከመፍሰሳቸው በፊት ይህ ሁሉ ፍጥረታት ከመከናወኑ በፊት ማን ነበረ? እግዚአብሔር ቃል ነበረ። በምኑ በቅድምና በባህሪው ይህ ነው የነበረው። እንግዲህ ይህንንም ሊቁ ቅዱስ ኤፍሬም በውዳሴ ማርያሙ አሃዱ ዘእም ቅድስት ሥላሴ ርእዮት ትናነ ከሶስቱ አካላት ቅድመ ዓለም ከነበሩ ከሶስቱ አካላት አንዱ አካል መዋረዳችን ወደ ሲኦል መውረዳችን አይቶ መጣ ወይም ሰው ሆነ ብሎ ይናገራል። ይህም ማለት እንዲያው ቅድመ ዓለም አንዱ አካል በአንዱ አካል ህልው ሆኖ የሚኖር ማለት ነው። አካለ አብ በአካለ ወልድ በአካለ መንፈስ ቅዱስ
አካለ ወልድ በአካለ አብ በአካለ መንፈስ ቅዱስ፣ አካለ መንፈስ ቅዱስ በአካለ አብ በአካለ ወልድ ህልው ሆኖ ይኖራል ማለት አንዱ በአንዱ ይኖራል። ፍጥረት ሳይኖር ሰማይም ሳይኖር መሬትም ሳትኖር መላእክትም ሳይኖሩ የሰው ልጅም ሳይኖር አራዊት እንስሳትም ሳይኖሩ ምንም ፍጥረት ሳይኖር ዓለም የሚባለው በራሱ ሳይኖር በራሱ ዓለምነት ይኖራል። ማን? ቃል። ያ ቅድመ ዓለም። ይህንን ነው ዮሐንስ ባለራእዩ ቅዱስ ዮሐንስ በዮሐንስ ወንጌል ምዕራፍ 1 ላይ ቀዳሚው ቃል ውእቱ ወውእቱ ቃል በእግዚአብሔር ወእግዚአብሔር ውእቱ ቃል፣ በመጀመሪያ ቃል ነበረ፣ ያም ቃል በእግዚአብሔር ዘንድ ነበረ፣ ያም ቃል ራሱ እግዚአብሔር ነው አለ። ስለዚህ በመጀመሪያ ማለት ምንድነው? ከዓለም በመጀመሪያ ዓለም ከመፈጠሩ አስቀድሞ ማን ነበር አለ? ቃል ነበር። ስለዚህ አንዱ በአንዱ ህልው ሆኖ ይኖራል። ይህ ማለት እንግዲህ በሊቁ ቅዱስ አግናጢዮስ በሃይማኖተ አበው ምዕራፍ 11 ላይ እንዳስቀመጠው ነአምን በአብ ከመህሉ በወልድ ወበመንፈስ ቅዱስ ወነአምን በወልድ ከመህሉ በአብ ወመንፈስ ቅዱስ ወነአምን በመንፈስ ቅዱስ ከመህሉ በአብ ወወልድ። አብ በወልድና በመንፈስ ቅዱስ ህልው ሆኖ እንደሚኖር እናምናለን። ወልድም በአብና በመንፈስ ቅዱስ ህልው ሆኖ እንደሚኖር እናምናለን። መንፈስ ቅዱስም በአብና በወልድ ህልው ሆኖ እንዲኖር እናምናለን ይላል። ይህ ማለት እንዲያው ቅድመ ዓለም ጠቅለል ሲል ከሶስቱ አካላት አንዱ አካል ወልድ በቃልነቱ በአብና በመንፈስ ቅዱስ ህልው ሆኖ ክቡረ ባህሪ በባህሪ የከበረ ስቡሐ ባህሪ በባህሪው የተመሰገነ ሊሉያ አካል በአካሉ ልዩ ሆኖ ቅድመ ዓለም ሳይፈጠር ይኖር ነበር። ማን? ወልድ። ማን? ወልድ። እና ይህንን ደግሞ በፍጹም አካልነት ማለት ነው። ሊቁ ቅዱስ አትናቴዎስ እንዲህ ይላል፣ አብ በፍጹም ገጽ ፍጹም መልክ ፍጹም አካል አለው፣ ወልድም እንዲሁ መንፈስ ቅዱስም እንዲሁ ይላል። ቅዱስ ጎርጎርዮስ ዘእንዚናዚዩም በሃይማኖተ አበው ምዕራፍ 60ኛው ላይ አብኒ ፍጹም በአካሉ ወበገጹ ወበመልኩ ወልድኒ ፍጹም በአካሉ ወበገጹ ወበመልኩ ወመንፈስ ቅዱስኒ ፍጹም በአካሉ ወበገጹ ወበመልኩ። አብ በፍጹም አካሉ በፍጹም መልኩ በፍጹም ገጹ ቅድመ ዓለም ነበረ። ወልድም በፍጹም አካሉ በፍጹም ገጹ በፍጹም መልኩ ቅድመ ዓለም ነበረ። መንፈስ ቅዱስም በፍጹም አካሉ በፍጹም ገጹ በፍጹም መልኩ ቅድመ ዓለም ነበረ እና ፍጹም አካል ያለው ሆኖ ቅድመ ዓለም ነበረ። ይህንንም ጠቅለል ስናደርገው ወደ ሃይማኖት ስናመጣው ምስጢረ ሥላሴ ነውና እንዲሁ እንዴት ነው ብለን ከህሊናና ከመታወቅ በላይ እንደሆነ እናውቀዋለን። አንድም ሶስትም ነው። በአምላክነቱ አንድ፣ በባህሪው አንድ፣ ፍጹም አንድ ሆኖ በአካል በግብር በስም በኩነት ሶስት ሆኖ ያለ እግዚአብሔር ቅድመ ዓለም ከሶስቱ አካላት አንዱ አካል ቃል ነው ብለን ብንናገርም ይህ ግን ደግሞ ከመታወቅ በላይ ነው። አንድም ሶስትም እንደሆነ እናውቃለን። እንዴት አንድም ሶስትም እንደሆነ ግን አናውቅም ይላል። በተለይ ቅዱስ ዮሐንስ አፈወርቅ አንድም ሶስትም እንደሆነ እናውቃለን አውቃለሁ፣ እንዴት አንድም ሶስትም እንደሆነ ግን አላውቅም ይላል። ምክንያቱም በሌለበት ዘመን ባልተፈጠረበት ዓለም መጻሕፍት ባልተጻፉበት ሊቃውንት በሌሉበት ፍጥረት በሌለበት ዘመን ራሱ ይኖር ነበርና ያንን ራሱ በገለጸልን ልክ እናምነዋለን፣ እናውቀዋለን። ብዙ ጊዜ እንዲያው ከመገለጽም ከመታወቅም በላይ የሆነውን እግዚአብሔር ካላወቁህ ብሎ መፍጨርጨር መድከምም ስለማይገባ ሃይማኖት ነው ያልኩ ቅድም መግቢያ ላይ አንዱም ይሄ ነው። አናየውም፣ እናምነዋለን። አናውቀውም፣ እናምነዋለን። በዘመኑ የለን አልነበርንም፣ እናምነዋለን። ለምን? እርሱ በሰጠን ልቡና ተመራምረን እርሱን እናውቀዋለን እንጂ እርሱን እናምነዋለን እንጂ ፈጽመን ግን አናውቀውም። እርሱ በሰጠን ሕይወት ስለ እርሱ እንመራመራለን። እርሱ በሰጠን አእምሮ ስለ እርሱ በጥቂትም ቢሆን እንፈላሰፋለን። ነገር ግን የሰጠን የአእምሮ ባለቤት የልቡና ባለቤት እርሱ ነውና ከልቡና እኛ እንድንመራመርበት ከሰጠን ልቡና እንድናውቅበት ከሰጠን አእምሮ በላይ ነውና በሃይማኖት ተገተን ተወሰነን እንኖራለን። ስለዚህ እንዲያው እንደጠቅላላ ይህ ቃል ነው ሰው የሆነው ማለት ነው። ያ ቃል
እንዲያው ቅድመ ዓለም እንዲህ ከሆነ ጊዜ ዓለም እንዴት ነበር? ዓለምን የፈጠረ ነው። ቅዱስ ዮሐንስ ወቦቱ ሁሉ ኮነ ወዘንበሌሁ አልቦ ዘኮነ፣ ሁሉ በእርሱ ሆነ በእሱ ተፈጠረ፣ ያለ እርሱ አንዳችም የሆነ ነገር የለም ብሎ እንደነገረን ማለት ነው። አንዳችም ያለ እርሱ የሆነ ነገር የለም። ቅዱስ ጳውሎስም በመልእክቱ በፊልጵስዩስ መልእክቱ አስቀምጧል። ወቦቱ ገብረ ኩሎ፣ ሁሉን በእርሱ ፈጠረ ይልና ዘበሰማይኒ ወዘበምድርኒ፣ በሰማይም በምድርም ያሉትን እመኒ መላእክተ ወመኒ መናብርተ እመኒ አጋዕዝተ፣ መላእክትም ቢሆኑ አጋዕዝትም ቢሆኑ ሁሉ በእርሱ የተፈጠሩ ናቸው ይላል። ጊዜ ፍጥረት ዓለምን የፈጠረ እርሱ ነው ማለት ነው። ጊዜ ዓለምን ያመጣ እርሱ ነው። ቅዱስ አትናቴዎስ በሃይማኖተ አበው ላይ ዓለምን እምኀበ ሀልቦ ሀበቦ እምኀበ ኢሃሎ ሀበሃሎ፣ ካለመኖር ወደ መኖር አምጥቶ ፈጠረው ይላል። ያ ማን ነው? ጊዜ ዓለም ፈጣሪ ዓለማት ቃል ነው ማለት ነው። ስለዚህ ፈጣሪ ዓለማት ቃል ለምንድን ነው እንዲያው ዓለምን በእርሱ ፈጠረበት፣ ዓለምን በእርሱ ፈጠረ በእርሱ ቃልነት ብሎ መጽሐፍ የሚናገረው ሊቃውንት የሚያስተምሩት ከተባለ የሁለንተና መከናወኛው ቃል ነው ይላሉ አባቶቻችን። ማለት የሐሳብ መጠቃለያው ንግግር ነው ወይም ቃል ነው። ሐሳብ በራሱ ቃል ነው። በልብ የሚመነጨው ቃል፣ የሚታሰበው ሐሳብ ቃል ነው። ለምሳሌ ሰው በልቡ ቢያስብ ሐሳቡ በራሱ ቃል ነው። ዓለምን ልፍጠር ብሎ እግዚአብሔር አሰበ ብንልም እንዲህ ብሎ ያሰበው ግን ራሱ ቃል ነው፣ በውስጡ ቃል አለ ማለት ነው። ይሁን ብሎ የፈጸመበትም ቃል ነው እና ዓለምን የፈጠረ ያ ቃል ነው። ዓለምን ፈጥሮ ትንቢት እያናገረ ሱባኤ እያስቆጠረ ተስፋ እየነገረ የመጣም ያ ቃል ነው። አዳምም ተሸክሞት የመጣ ከገነት ወጥቶ በምድረ ፋይድ ሲኖር ሰንቆት የነበረ ያ ተስፋ ቃል ነው የነበረው። እትወለድ ሞለተ ወለትከ፣ ከልጅ ልጅ ተወልጄ አድንሃለሁ ያለው ያ ቃል ነውና በዚህ በኦሪት ዘፍጥረት ላይ አይቴ አለው ከአዳም አዳም ሆይ ወዴት አለህ ብሎ ቃል ተናግሯል። ምክንያቱም ያ ወዴት አለህ ብሎ የተናገረው ቃል ራሱ ነው፣ ቃል ነው የነበረው። ለምን? በአምሳለ ሰኮና ቢሲ አዳም ተስፋ አጥቶ ጸበለስን በልቶ ተጨንቆ ራቁቱን ሆኖ በበለስ ቅጠር ገላውን ሸፍኖ ሰውሩ ቁሞ ሲንቀጠቀጥ በተስፋ ቃልነት ወዴት አለህ አዳም እየፈለገው መጣ። አሁን እግዚአብሔር ያን ጊዜ አዳም ያለበት ጠፍቶት አይደለም፣ በበለስ ስር እንዳለ ያውቃል። ነገር ግን አላዋቂ ስጋን ተዋህጄ ሰው ሁኜ አድናለሁ ሲል ያን ጊዜ ጀምሮ አዳምን ፍለጋ በዕፀ በለስ ስር ሳለ ነው፣ ተራቁቶ ሳለ ነው ፍለጋውን የጀመረው። ይህንንም አባ ጊዮርጊስ ዘጋስጫ አንድ ለአንድ መናፍቅ ምላሽ ቢቱ ለሚባለው መናፍቅ ምላሽ ሲሰጡ እግዚአብሔር በኋላ ዘመን ሰው ሆኖ በዚህ ምድር ሲመላለስ አንዳንድ እንደ ሰውነቱም እንደ አምላክነቱም የገለጻቸው ያሳያቸው ስራዎች አሉ እና ቢቱ ምን አለ? አይቴ ቀበርክም ወለ አልዓዛርን ወዴት ቀበራችሁት ያለ ስለምንድን ነው? አላዋቂ ቢሆን አይደለምን? ሎቱ ስብሐት እንጂ ፍጡር ቢሆን አይደለምን ብሎ ቢቱ ሲነሳ አባ ጊዮርጊስ ዘጋስጫ ኢትዮጵያዊ ቄርሎስ ምንድነው ያሉት? እስኪ ወደ ኦሪቱ ልመልስህ። አዳም ዕፀ በለስን በልቶ በገነት በበለስ ራቁቱን ሆኖ ተራቁቶ ቆሞ ሳለ አይቴ ሀሎ ከአዳም እያለ ፍለጋ የመጣ እግዚአብሔር አላዋቂ ሆኖ ነውን ብሎ መልሰውለታል። ስለዚህ ምን ማለት ነው? ያ ገና አዳምን መፈለግ የጀመረ አዳምን ተስፋ እንዲሰንቅ ያደረገ አዳም ተስፋ እንዳይቆርጥ ያደረገ የአዳምን ስጋ እንዲዋሃድ ያጠየቀው ገና በገነት አዳም በዕፀ በለስ ስር ሳለ እየተመላለሰ በኮቲ ድምጽ በእግር ኮቲ ድምጽ የተሰማ የመጣለት ያ ማን ነው ብለን ከተናገር ራሱ ቃል የነበረው። ቀጥሎ አዳም እንግዲህ በደብረ ቅዱስ ሲኖር በባህር እንደ ሰይፍ
የሚቆራርጥ የሚሰነጣጥ ቀዝቃዛ ውሃ ውስጥ ገብቶ አዳም ሱባኤ ሲገባ ሁለት ጊዜ ሰይጣን ድል ነስቶት ከወጣ በኋላ የመጨረሻ በሶስተኛው ግን ራሱን መስዋዕት አድርጎ ደሙን ለውሶ ከወይን ጋር ሲያቀርብ በሐሙስ ዕለት ወበመንፈቃ ለዕለት እትወለድ እሞለት ተወለድከ ወእድኅ ውስተ መህለብከ ወእትቤዘወከ በመስቀሌ ወሞቴ በቀሌምንጦስ አንቀጽ 3 ላይና አንቀጽ 10 ላይ ይገኛል። 5500 ዘመን ሲፈጸም ከልጅ ልጅህ ተወልጄ ስጋህን ተዋህጄ በመልተ መስቀል ተሰቅዬ ሙቼ አድናለሁ አለው። ሙቼ አድናለሁ ብሎ ተስፋ የነገረው ማን ነው? ያ ቃል ነው የነበረው። መቼ? ዓለምን ፈጥሮ አዳምንም ከዓለም አንዱ ነውና ፈጥሮ ሕጉን ትእዛዙን ሰጥቶ እንዲኖር አድርጎ በሰይጣን አታላይነት ከወደቀ በኋላ ተስፋ የሚያናግረው ገና ለአዳም በተስፋ እንዲጠብቅ ያደርግ የነበረ ቃል ነው። በጠቅላላ 5500 ዘመን ትንቢት ያናገረ፣ ሱባኤ ያስቆጠረ፣ ምሳሌ ያስመሰለ፣ አበውን ቅዱስ ትውፊት እና ያንን ተስፋ ይዘው እንዲጠብቁ ያደረገ ያ ቃል ነበር። ያ ቃል ግን ሰው ከመሆኑ አስቀድሞ ምንድን ነበር ያለ እንደሆነ እንዲያው ከሁለት አካል አንድ አካል ከሁለት ባህሪ አንድ ባህሪ ሆነ ከማለታችን በፊት ቅድም በርሴ ያነሳሁት ኩለንታሁ ውእቱ ኩለንታሁ አምላክ ወውእቱ ኩለንታሁ ቢሲ ያ ቃል ከሰውነት ስጋን ከመዋሃድ የራቀ ሩቅ ቃል ነው የነበረው። ሩቅ ቃል ማለት ከስጋ የራቀ ማለት ነው፣ ወይም ከስጋ የተራቆተ ስጋን ያልተዋሃደ። ርሁቅ ቃል ከስጋ የራቀ፣ ሩቅ ቃል ከስጋ የተራቆተ ማለት ሰው ከመሆን ስጋን ከመዋሃድ ማለት ነው፣ ከመሆን ማለት ነው። እንግዲህ ያ ቃል ምንድነው የነበረው? ምን አይነት ነው የነበረው? ሰው ከመሆኑ አስቀድሞ ስንል አንደኛ እንግዲህ እንደሚታወቀው ረቂቅ ነው። ረቂቅ ነው፣ የረቀቀ ሰው የማያየው የማይጨብጠው የማይዳስሰው። ይህንንም ሊቁ ቅዱስ ቄርሎስ በሃይማኖተ አበው 76ኛው ምዕራፍ ላይ ወይጅክሉ ሰብ ያሐውጽዎ ወአኮ ሰብ ባሕቲቶ መላእክትን ይጅክሉ ያሐውጽዎ፣ ሰው ሊያየው የማይችል ረቂቅ ነው የነበረው፣ ወይም ሰዎቹ ሊያዩት የማይቻላቸው ረቂቅ ነው የነበረው። አይደለም ሰው ይቅርና መላእክትም እንኳን ሊያዩት ሊጎበኙት ሊመለከቱት የማይቻላቸው ረቂቅ ነበር ይላል። ረቂቅ ነበረ። ረቂቅ ዘእም ረቂቅ፣ ከረቂቅ የተገኘ ረቂቅ፣ ርቀቱም ከነፍስ ርቀት ከፍ ያለ፣ ከነፋስ ከነፍስ እኛ ከምናውቃቸው ከፍጡራን ርቀት በላይ የሆነ ቃላት ሊገልጹት የማይችሉ ረቂቅ ነው የነበረው። ማን? ያ ቃል ማለት ነው። ይህ ብቻ አይደለም፣ ምሉ ነው የነበረው፣ በሁሉ የመላ። በሁሉ የመላ በሁሉ የመላ ማለት እንዲያው ከሰማይ እስከ ምድር ያለው ሁሉ ይባላል፣ ከሰማይ በላይ ያለውም ሁሉ ይባላል ማለት ከዚህ ከጠፈር በላይ ያለው። የእግዚአብሔር ምልአቱ ግን ውሱንነት የሌለው ከዓለምም በአፍአ የሆነ ማለት ከጽርሐ አርያም እስከ በርባሮስ ከአድማስ እስከ አድማስ ካለው ዓለም በአፍአ የሆነ ምኑ በሁሉ የመላ ማለት ነው። ይህንንም ሰለስቱ ምዕት በሃይማኖተ አበው በ19ኛው ምዕራፍ ላይ አብ ዘላዕለ ኩሉ ወውስተ ኩሉ፣ ወልድ ዘላዕለ ኩሉ ወውስተ ኩሉ፣ ወመንፈስ ቅዱስ ዘላዕለ ኩሉ ወውስተ ኩሉ። አብ በሁሉ የመላ ነው፣ ከሁሉም በአፋ የሆነ ነው። ወልድም በሁሉ በዚህ በዓለም የመላ ነው፣ ከዚህም ደግሞ በአፋ የሆነ ነው። መንፈስ ቅዱስም እንዲሁ ነው ይላሉ ሰለስቱ ምዕት 318 ሊቃውንት። ስለዚህ ሙሉ ነው የነበረው፣ የማይወሰን የማይታይ በዓይን ብሌን ልክ ሆኖ የማይከሰት የማይገለጽ ከዚህ በላይ ነው የነበረው። እንግዲህ ይህ ማን ነው ከተባለ ቃል ነው። ይህ ማን ነው የተባለ የአብ ልጅ ወልደ አብ ነው ማለት ነው። ወልደ አብ ነው እና ረቂቅ ነው፣ ምሉ ነው፣ የማይታይ ነው። የማይታይ ወይም ደግሞ የማይገኝ ነው። አብ ዘኢይትረከብ፣ ወልድ ዘኢይትረከብ፣ መንፈስ ቅዱስ ዘኢይትረከብ። ሊቁ ቅዱስ ባስልዮስ በሃይማኖተ አበው
አብ የማይመረመር የማይገኝ ነው። ወልድም የማይመረመር የማይገኝ ነው። መንፈስ ቅዱስም የማይመረመር የማይገኝ ነው ይላል። ስለዚህ ውድ ኦርቶዶክሳውያን እንዲያው ቃል ሰው ከመሆኑ አስቀድሞ ይህ ነው የነበረው፣ ከስጋ የራቀ። በአንጻሩ ስጋ ደግሞ ምንድን ነበር የነበረ? የዚህ ተቃራኒ ነው። የዚህ ተቃራኒ ነው። የዚህ ተቃራኒ ነው ሲባል አሁን ስጋ የሚባለው ክርስቶስ የሚዋሃደው ስጋ የሆነ እንደ ቃል ተቀምጦ ወይም ቅውም ሆኖ ቃልን የሚጠብቅ ግን ማለት አይደለም። ባህሪ የሰው ማለት ነው። የሰው ባህሪ ወይም አዳማዊነት አዳምን መሆን ባህሪ የሰብዕና። ይህ ባህሪ የሰብዕና በአዳምም ስናየው በሴትም ስናየው ከእርሱ በኋላ ለተነሱ ለ66ቱ አበው አባቶች በእነዚህ ያለውን ስንመለከት በጠቅላላው ግዙፍ ነው፣ ውሱን ነው፣ ደካማ ነው፣ የሚራም ነው፣ የሚጠማ ነው፣ የሚደክም ነው፣ ድህነት የሚፈልግ ነው፣ በሲኦል የወደቀ ነው፣ አድነኝ እያለ ተስፋን ጨብጦ የሚያለቅስ የሚጮህ ነው። ያ ስጋ ነው። ምናልባት አሁንም ይህ ስንል ያ ስጋ ማለት በባህሪ የሰብነት ያለ ሰውነት ማለት ነው እና ከዚህ ይህ ብቻ አይደለም። ይህን ስጋ ስንመለከተው ልጅነቱን ያጣ ከገነት የተባረረ ተስፋ ብቻ የጨበጠ እንጂ ተስፋውን ያገኛትን ተስፋ ያጣ ከእግዚአብሔር የራቀ የእግዚአብሔር ልጅ የሚባል የነበረው የዲያብሎስ ባሪያ ሆኖ ዲያብሎስም የላሜ ልጅ የአውሬ ወላጅ ብሎ ያለ ውድ በግድ ይዞት የነበረ ይህ ሁሉ የነበረ ነው። ተቅበዝባዥ፣ ደካማ፣ የሚያለቅስ ምንም በቃ በዚህ ምድር ስደተኛ ፈላሲ ወደዚህ ምድር ተሰዶ የመጣ እንዲህ ይላል ነብዩ ዳዊት ወነግድ ከመኩሉ አበዌ እኔ እንደ አባቶች ሁሉ እንግዳ ነኝ፣ በዚህ ምድር ስደተኛ መጻተኛ ነኝ ይላል። ቅዱስ ጳውሎስም በዕብራውያን መልእክቱ ምዕራፍ 11 ላይ ወአእመሩ ከመነግድ ወፈላሲ እንግዳና መጻተኛ ፈላሽ ፈልሰው የመጡ እንደሆኑ አወቁ ይላል። ጠቅላላ ማን አበውን ሲዘረዝር ማለት ነው። እና ይህ ነው እንግዲህ ስጋ ደካማ ነው ብለን ውሱን ነው ብለን ስንናገር ቃል ኃያል ነው ምኑ ነው። ስጋ ግዙፍ ነው ስንል ቃል ረቂቅ ነው። ስጋ ፍጡር ነው ስንል አምላክ ወይም ቃል ፈጣሪ ነው። ስጋ ምድራዊ ነው ስንል ቃል ሰማያዊ ነው። ስጋ የሰው ልጅ ነው ስንል ቃል ወልደ አምላክ ነው። ስጋ ጥግ ፈላጊ ጸጋ ፈላጊ ነው ስንል ቃል ሰጭ ነው። እንግዲህ ቅድመ ስጋዌ ሰው ከመሆኑ አስቀድሞ የነበረው ቃል ማን ነው ብለን ስንናገር ይህ ነው። ስጋ ማን ነበር ስንል ይህ ነው ማለት ነው። ይህ ነው እንግዲህ ከሁለት አካል አንድ አካል ከሁለት ባህሪ አንድ ባህሪ ሆነ ተብሎ የሚነገረው ይህ ነው። ከዛስ ይህንን ነው ዘመኑ ደረሰ፣ ተስፋው ተፈጸመ። ክርስቶስ ያ አካላዊ ቃል ለአዳም የነገረው ተስፋው ተፈጸመ። ሲፈጸም ምን ሆነ? ሰው ሆነ። ጊዜ ስጋዌ ይህ ነው እንግዲህ ጊዜ ስጋዌ ሰው ሆነ ስንል አምላክ ሰው ሆነ፣ ሰውም አምላክ ሆነ። ቃል ስጋን ሆነ፣ ስጋ ደግሞ ቃል ሆነ። በምን? በተዋህዶ። ይህንን ነው ፍጹም አካሉ ሰው ነው አለ ቅዱስ አቡሊስ ሊቀ ጳጳሳት ዘሮሜ። ፍጹም አካሉ ሰው ነው፣ ፍጹም አካሉ ደግሞ አምላክ ነው። ለምን? ተዋህዶ ማለት የቃል ስጋን መሆን ነው፣ ስጋ ደግሞ ቃልን መሆን ነውና። እንግዲህ በእመቤታችን ማህፀን ነው ይሄ የሆነው። ይሄ መላው ትንቢተ ነቢያት፣ ሱባኤ ነቢያት፣ ምሳሌ ነቢያት ሲፈጸም እንግዲህ ክርስቶስ ሰው መሆኑ ለአድኅኖተ ዓለም ነውና ሰው የሚሆን ከሰው ነውና ሰው የሚሆንባት ማምላክ ወላዲት አምላክ ናት። አስተንፈሰ ወአጼነወ ሻ መረመረ ፈለገ ወይ ረከበ ዘከማኪ እንዳንቺ ያለ ግን አላገኘም አለ ማን? ሊቁ ቅዱስ አባ ሕርያቆስ። ስለዚህ ሰው ሊሆን እመቤታችን ናት እንግዲህ ሰው የሆነባት። ሰው ሊሆን
ደግሞ ሰው የሚሆነው ከማን ነው? ሌሎቹ ሴቶች አሉ፣ ግን እመቤታችንን መርጧታል። እመቤታችን የተመረጠችበት ምክንያት ብዙ ጊዜ ለምንድን ነው ሌሎችን መምረጥ የእመቤታችን ድንቅ የሚያደርገው? መመረጧ አይደለም ድንቅ የሚያደርገው። መመረጧንማ አምላክ ነውና በፈቃዱ አንጽቶ ቀድሶ የአዳም ርኩሰት እንዳያገኛት አድርጎ ፍዳ መርገም እንዳያልፍባት አድርጎ ከዚያ ከደፈረሰ ባህሪ ንጽሕ አድርጎ መለየት፣ መምረጥ፣ መፍጠር የራሱ ብቻና ብቻ ስልጣኑ ድርሻው ነው። ለምን? ለእናትነት ነው የመረጣት። አይደለም ለእናትነት የሚመርጣትን ሰው እንኳን እንደ ሰውኛ ለራሱ የሆነ ነገርን መርጦ ነው የሚያደርግ። መርጦ ይመገባል፣ መርጦ ይለብሳል፣ መርጦ ይገዛል፣ መርጦ ሀገር ይሄዳል፣ ከሀገር ወደ ሀገር። ስለምን? የሚፈልገው ለራሱ መኖሪያ ለራሱ የሆነ ነገር ነውና ሰው እንኳን በአቅሙ የመምረጫ እድል በተሰጠችው ሕሊና በተሰጠችው ዕውቀት ለራሱ የሆነው ነገር መርጦ ነው የሚያደርግ። እግዚአብሔር በራሱ መርጧታል። ማንን? እመቤታችንን። ለምን? ለእናትነት። ስለዚህ ፈለገ አለ አራቱንም አቅጣጫ ምዕራበ፣ ምስራቀ ወምዕራበ፣ ሰሜነ ወደቡብ፣ ምስራቅን፣ ምዕራብን፣ ሰሜኑን፣ ደቡብን ፈለገ። እርሷን መረጠ፣ ደምግባቷን አገኘ። ሐናና ኢያቄም ከሚባሉ ከሁለት አረጋውያን ሰዎች እመቤታችንን መረጠ። ይህች ግን የሚያስደንቃት ምንድነው? እመቤታችን ይችልን ግን አሁን እኮ መመረጡ አይደለም በተመረጠችበት ጸንታ መገኘቷ ነው። እመቤታችን ወላዲተ አምላክ እንድትሆን ያበቃት በተመረጠችበት ጸንታ ተገኝታለች። አዳም እኮ ተመርጦ ነበር፣ ሔዋን እኮ ተመርጣ ነበር። ለምን? ለገነት። ለምን? እግዚአብሔርን እያመሰገኑ ለመኖር። ለምን? እግዚአብሔርን ተዋህዶ ለመኖር። ለምን? የእግዚአብሔር ልጆች ለመባል እኮ ተመርጠው ነው የነበሩ። ምርጫቸውን ግን አጥተውታል። ዲያብሎስ እኮ ተመርጦ ነበር። ለምን? ለሊቀ መላእክትነት። ለምን? ለአሐዜ መንጦላይት ለመያዝ ከመላእክት በላይ ለመሆን አቅራቢ ስብሐት ምስጋና ለማቅረብ ተመርጦ ነበር። ነገር ግን ምርጫውን የተሰጠውን ጸጋ አልተጠቀመበትም፣ ወድቋል። ስለዚህ እመቤታችን ክብርት ናት። ልዩ ነሽ አንቺስ መልአኩም ቅዱስ ገብርኤል አንቺ ቡርክት አንቲ ማለት ከሴቶች ሁሉ አንቺ ተባረክሽ ማለት በተመረጠችበት በተሰጣት ጸጋ በተመረጠች ንጽሕና በተመረጠችበት ቅድስና ጸንታ መኖሯን ነው ማምላክን ድንቅም ያደርጋት። መኑ ዘከማኪ ማን እንዳንቺ አለ? ማን እሷን ይመስላል? ጠቢቡ ሰሎሞንም ብዙ ደጋጋ ነገር ያደረጉ ብዙ ደጋግ ሴቶች አሉ፣ ያንቺ ግን ልዩ ነው ያለ። ምክንያቱም ሰው በተመረጠበት እንዴት ጸንቶ ይኖራል? ምንም ጽነት ሳያገኘው፣ ድቀት ሳያገኘው፣ መጠራጠር መወላወል ሳያገኘው ፍጽምት ሆና በተፈጠረችበት ጸንታ የተገኘች ማምላክ ወላዲተ አምላክ ብቻ ናት። እሷና እሷ ብቻ ናት። ከሷ ውጭ ምናልባት ከእርሷ የተገኘው ክርስቶስ አለ እንጂ ሌላው አንድ ጊዜ ሲወድቅ አንድ ጊዜ ሲነሳ ነው። አንድ ጊዜ ኃጢአት ሲሰራ አንድ ጊዜ ጽድቅ ሲሰራ፣ አንድ ጊዜ ሲዋሽ አንድ ጊዜ እውነት ሲናገር፣ አንድ ጊዜ ሲወድቅ አንድ ጊዜ ሲነሳ፣ አንድ ጊዜ ሲቀና አንድ ጊዜ ሲጠም፣ አንድ ጊዜ ቸር ሲሆን አንድ ጊዜ ሲከፋ፣ አንድ ጊዜ ሲራራ አንድ ጊዜ ሲጨክን፣ አንድ ጊዜ ሲነፍቅ አንድ ጊዜ ለጋስ ሲሆን ሰው እንዲህ ነው። እመቤታችን ግን እኒህ አልተፈራረቁባትም። በቸርነት ጸንታለች፣ በቅንነት ጸንታለች፣ በፍጹም ትሕትና ጸንታለች፣ በፍጹም ይሁንና ጸንታለች፣ በፍጹም ንጽሕና ቅድስና ጸንታለች። ከዚህች ነው ሰው የሆነ። ምክንያቱም ሻ መረመረ ፈለገና ወይ ረከበ ዘከማቺ እንዳንቺ ያለ ከየትም አላገኘም። እንዲሆነ ከዛ እንዲያውም እመቤታችን መመረጥ ብቻ አይደለም እንዲያውም መርጨሻለሁና ጽነሺ ውለጂኝ አላለም። ምናልባት ሰው የፈጠረውን
ነገር ወይም የሰራውን ነገር አማራጭ ምን ላድርግ ብሎ አይጠይቀው። ራሱ በፈለገው ግን ያደርገዋል። በእርግጥ ሰው የሚፈጥረው ግዑዝ የሆነ ነገር ሕይወት አልባውን ነው፣ ነፃ ፈቃድ የሌለውን ነው። እመቤታችን ግን ነፃ ፈቃድ አላት። አይደለም ሌላ ቀርቶ እንዲያው በዓለሙ እንኳን ስንመለከት ነገስታት፣ መኳንንት፣ መሳፍንት እነዚህ የባዕላኑ ሀብታሞቹ ባሪያዎቻቸውን ሲያዝዟቸው ፈቃዳቸውን ጠይቀው አይደለም። እንዲያው አገልጋዬ ወዳጄ ከዚህ ትሄድን ብሎ አይደለም። ይሄን አድርግ፣ ይሄን ስራ፣ የቆመውን ቁረጥ፣ የወደቀውን ፍለጥ ብለው ትእዛዝ ብቻ ነው የሚያስተላልፉት። እግዚአብሔር ግን የሚደንቀው ይሄ አይደለም። እመቤታችን ፈጥሬያታለሁ፣ ንጹሕ አድርጊያታለሁ፣ ለእናትነት እንድትበቃ አድርጊያታለሁና ዝም ብዬ ሂጄ ልጸነስ አላለም። መልአኩን ላከ፣ ፈቃዷን ጠየቀ። አምላክን ትወልጃለሽ አላት። መልአክማ ካንቺ ጸነሳለሁ እወለዳለሁ ካለ ብላ በትዕቢት መንፈስ እሺ አላለችም። ወደ ትሕትና ነው የገባችው። እፎኑ ይከውነን ይዝንቱ ዘኢያእምር ብእሴ፣ እንዴት ይሆናል? ሴት ያለ ዘር ሴት ያለ ወንድ ሊሆን ይችላልን? እንዴ ይሄ እኔ ደካማ ነኝ፣ በእኔ ይሄ እንዴት ሊሆን ይችላል የሚል ቃላትን መለሰች። ከዚያ በኋላ መልአኩም አልቦ ነገር ዘይሳነው ለእግዚአብሔር፣ ለእግዚአብሔር የሚሳነው ነገር የለም ማለት ይኩነኒ በከመ ትቤለኒ፣ እንዳልኸኝ እንደ ቃልህ ይሁን ሊደረግልኝ አለች። እንደ ቃልህ ይሁን ሊደረግልኝ አለች። ይህ ማለት እንግዲህ እንዲያው ጠቅላላ ሲባል እመቤታችን መመረጧ ብቻ ሳይሆን የሚያስደንቀው ከተመረጠች በኋላ በተመረጠችበት ነገር ጸንታ መኖሯ፣ ከዚያ በኋላም ልክ እድሜዋን ሙሉ ለእግዚአብሔር ሰጥታ መኖሯ ነው። ከዚያ በዚህ ጊዜ ነው እንግዲህ ይኩነኒ በከመ ትቤለኒ፣ እንደ ቃልህ ይሁንልኝ ይደረግልኝ ስትል አካላዊ ቃል ይኩነኒ ያለችውን የቃሏን ማመን ወይም ንግግር መሰረት አድርጎ ቃል ስጋን ሆነ፣ ስጋ ቃልን ሆነ። ይሄ ጠቅለል ሲባል ምን ሆነ? ተዋህዶ ማለት ነው። ተዋህዶ ሲባል እንግዲህ የቃል ገንዘብ ለስጋ፣ የስጋ ገንዘብ ለቃል ሆኗል። ይህ ማለት ቅድም ስናገራቸው የመጣሉ የቃል ገንዘብ ርቀት፣ ምልአት፣ ስፋት፣ ኃያልነት፣ አምላክነት፣ ልዑልነት፣ ሰማያዊነት፣ ወልደ አብነት፣ ክቡርነት ነው። ይህ ሁሉ ለስጋ ሆነ። የስጋ ገንዘብ ወይም የስጋ ባህሪ፣ የስጋ መገለጫ የሚባለው ትሁትነት፣ ወራዳ ዝቅ ማለት፣ መጨበጥ፣ መዳሰስ፣ መራብ፣ መጠማት፣ መድከም፣ ተቀባይነት፣ እነዚህ ሁሉ ነው የነበሩት። ይኩነኒ ስትል የቃል ገንዘብ ለስጋ፣ የስጋ ገንዘብ ለቃል ሆነ። ምን? አንድ አካል አንድ ባህሪ። ፍጡር ፈጣሪን ሆነ፣ ፈጣሪ ፍጡሩን ሆነ። ይህንን ልክ ቅዱስ ጎርጎርዮስ ነባቤ መለኮት ዘኑሲስ በሃይማኖት አበው ምዕራፍ 35 ላይ እስመ ክርስቶስ ፍጡር ወኢፍጡር፣ ክርስቶስ ፍጡርም ኢፍጡርም ነው። ፍጡር የሚባል ስለ ስጋው ነው። ኢፍጡር የሚባል ደግሞ ስለ መለኮቱ ነው። ስለ መለኮቱ ነው። መለኮት ቃልን ሆነ ማለት ስጋን ሆነ፣ ስጋ ደግሞ መለኮትን ሆነ። ፍጡር ፈጣሪን ሆነ፣ ፈጣሪ ፍጡሩን ሆነ። አንድ አካል አንድ ባህሪ። ይህንን ነው ሊቁ ቅዱስ አቡሊዲስ ውእቱ ኩለንታው ቢሲ፣ ኩለንታው አምላክ ውእቱ ኩለንታው ቢሲ፣ ሁለንታ አካሉ ሁለንታ ባህሪው ቃል ሰው ሆነ፣ ሁለንታ ባህሪው ሁለንታ አካሉ ስጋ አምላክ ሆነ። የቃል ገንዘብ ለስጋ፣ የስጋ ገንዘብ ለቃል። ከዚያስ ሁለትነት የሌለው እስመ ተዋህዶ አእተታ ለምንታዌ፣ አንድነት ምንታዌን ሁለትነትን አጠፍቶ በተአቅቦ። ይህ ማለት ቃል ተለውጦ ስጋን ሳይሆን፣ ስጋም ተለውጦ ቃልን ሳይሆን በፍጹም መለኮታዊ ተዋህዶና
በፍጹም ተአቅቦ ቃል ሥጋን ሆነ፣ ሥጋ ቃል ሆነ፣ ተዋሃደ። አምላክ ሰው ሆነ፣ ሰው አምላክ ሆነ። በፍጹም ተዋህዶ በአንድ አካልነት ያለው ይሄ ነው። ልክ ይህን ደግሞ ገለጽ አድርጎ ቅዱስ ኤፍሬም በሃይማኖተ አበው ምዕራፍ 47 ቁጥር 32 ላይ ወኢተዋሃደ በመንፈቀ ህላዌ ወኢኮነ ካልአ እንስሳ ባህሪን ከፍሎ አልተዋህደም፣ የእንስሳ ሁለተኛንም አልሆነም ማለት ሥጋን ተዋሃደ ሲባል ነፍስንም ነውና የተዋሃደው። ለምን ሥጋን ተዋሃደ ብዬ ነፍስን ተወ ቢባል ወይም ነፍስን አልተዋሃደም ቢባል የእንስሳትም ሥጋ አለ፣ የአራዊትም ሥጋ አለ። የእነዚህ ሁሉ ሥጋ አለና የምን ሥጋ ተዋሃደ ይባላል? ስለዚህ የፍጹም ሰውነቱ መለያ ፍጹም ሰው መሆኑ ነፍስን መንሳቱን ነፍስን መዋሃዱን ነውና ያ ለተከፍሎ ፍጹም ሰው ፍጹም አምላክ ሆነ። ሰማያዊው ምድራዊ ሆነ፣ ምድራዊው ሰማያዊ ሆነ። ግዙፉ ረቂቅ ሆነ፣ ረቂቁ ግዙፍ ሆነ። ውሱኑ መላ፣ ምሉኡ ተወሰነ። ደካማው በረታ፣ ብርቱ ደከመ። ወልደ አብ ወልደ ሰው ሆነ። ወልደ ሰው የእመቤታችን ሥጋ ወይም የሰው ልጅ አምላክ ወልደ አምላክ ሆነ። ወልደ አምላክ ሆነ እና ተዋህዶ በተአቅቦ መጠባበቅ ቅዱስ ኤፍሬም እንዲህ ብሎ ያስቀምጣል። ተአቅቦን ሲናገር ወአቀቦ በዘዚአሁ በየራሱ ጠበቀው፣ በየራሱ ጠበቀው ማለት ሁለትነት በሌለው አንድነት ምስጢረ ሥጋዌ የሚያስብለው አንዱ ስለሆነ እና ይህ ፍጹም በማህፀን የተከናወነ ተዋህዶ ከዚህ በኋላ ያለው ነው። ልክ ምን ሆነ? በዚህ ጊዜ ሥጋ ከበረ። ምን በመሆን? ቃልን በመሆን ለምን ሥጋ በዚህ ጊዜ ቃልን ሆኗልና ቃልን መሆን ሲባል ደግሞ ቃልን ሆነ ሲባል አካለ ቃል ሆኗልና ለአብና ለመንፈስ ቅዱስ ቃላቸው ሆነ። ማን? ሥጋ ማለት ነው። ምክንያቱም ቃል ሥጋን፣ ሥጋ ቃልን ሲሆን የቃል ገንዘብ ለሥጋ የሥጋ ገንዘብ ለቃል ነውና ቃል ወይም ሥጋን ሲሆን ማለት ነው። ሥጋ ቃልን ሲሆን ሥጋ ለአብ ቃሉ ነው፣ ለመንፈስ ቅዱስም ቃሉ ነው። ከዚያስ አብ ልብ ነው፣ መንፈስ ቅዱስ ሕይወት ነው። አብ ለሥጋ ልብ ሆነው ለመንፈስ ቅዱስም ለሥጋ ሕይወት ሆነው። ይህ ማለት የቃል ገንዘቡ ልብነት ገንዘቡ ነውና ሕይወትነት ገንዘቡ ነውና መንፈስ ቅዱስን በሕይወትነት አብን በልብነት ሥጋ ገንዘብ አደረጋቸው። ልብ በሉ። ምን ለማለት ነው? ከዚህ ላይ ይሄ አንድ የሌላ አስተምሮ ወይም ደግሞ በቅርአታዊ አስተምሮ መንፈስ ቅዱስ ክብር ሆነው የሚል ቃል ወይም ደግሞ አነጋገር አስተሳሰብ አለ። ይህ ግን ማለት ልብ ብለን ስናስበው ቃል ሥጋን ከሆነ ሥጋ ቃልን ከሆነ ቃልና ሥጋ ከተዋሃዱ አንድ አካል ከሆነ ቃል ከባሕረ ሕይወቱ ከመንፈስ ቅዱስ ከባሕረ አባቱ ከአብ ሳይለይ ነውና ሥጋ የሆነ ሌላ ክብር አያሻውም፣ ሌላ አክባሪም አያሻውም። መሆን ለሥጋ ነው፣ መሆን ለቃል ነው ማለት ቃል ሥጋን መሆን፣ ሥጋ ደግሞ ቃልን መሆን፣ ሥጋ ቃልን መሆን። ስለዚህ እንዲህ ከሆነ ቃል ከሕይወቱ ወይም ከባሕሪ ሕይወቱ ከመንፈስ ቅዱስ ማለት ነው ከባሕሪ አባቱ ከአብ እንዘ ይአረቅ መንበረ ስብሐቲሁ ከጌትነቱ ለቅጽበት እንኳን ሳይለይ ሥጋን ሆኗልና የሥጋ መክበር፣ የሥጋ አምላክ መሆን፣ የሥጋ
የአብና የመንፈስ ቅዱስ ቃል መሆን የመንፈስ ቅዱስ ለወልድ ወይም ለስጋ የመንፈስ ቅዱስ ሕይወት መሆን የአብ ልብ መሆን በማህፀን ተከናወነ። ስለዚህ ውድ ኦርቶዶክሳውያን የስጋ መክበር ቃልን በመዋሃድ ነው። ቃልን በመዋሃድ ነው። ቃልን በመዋሃድ ይህ ቃል ስጋ ቃልን ሲሆን ነውና ሌላ አክባሪ ሌላ ክብር የሚሆነው አይሻውም። ለምን? ለምሳሌ በዚህ ላይ የቤተ ክርስቲያን ወይም ደግሞ የቅዱስ ቤተ ክርስቲያን የአባቶቻችን አስተምሮ አለ። ምን ሚል ነው? አይ በሌሎቹ ወይም ደግሞ በምስጢረ ተዋህዶ ወይም በምስጢረ ስጋዌ ተዋሃደ በሚል ኃይለ ቃል ላይ የሌሎቹን አስተምሮ ስንመለከት ወይም የቅባት አስተምሮን ስንመለከት ምንድነው ሚል ካል መንፈስ ቅዱስ ክብር ሆነው የሚል አለ። ለምሳሌ መንፈስ ቅዱስ ክብር ሆነው ካል ቃል ክብር ሆነው እንላለን። ቃል ክብር ሆነውና መንፈስ ቅዱስ ክብር ሆነው በሚል አንፃር በእነሱ አስተምሮ ማለት ነው። ትክክለኛ ቃል ስጋን ከሆነ ቃል ስጋ ከሆነ ባለው ስጋ ቃልን ከሆነ መወል ለቃል እንጂ ለመንፈስ ቅዱስ አይደለምና መወል ለቃል እንጂ ለአብ አይደለምና እንዲህ ከሆነ ግን ሌላ አክባሪ የሚሻ ከሆነ ወይም ሌላ ክብር የሚሆነው የሚሻ ከሆነ ወልድ ክብሩን አጣ ያስብላል፣ ወይም በሌላ አነጋገር ዜገ ያስብላል። አይ ሌሎቹ ዜገም አይባልም። በምን አንፃር በምን አስተሳሰብ እንዴት ሊሆን ይችላል ይላሉ። ምን በቅጽበት ምስል እንኳን ያለ ጊዜ በተከናወነ ጊዜ ግብርም እንኳን መንፈስ ቅዱስ የሚያከብረው ከሆነ ወልድ ክብሩን አጥቷል ያስብላልና ቃል ክብሩን ካጣ ደግሞ አብና መንፈስ ቅዱስም ወልድ ቃላቸው ክብሩን ካጣ ለስም አጠራራቸው ክብር ምስጋና ይግባቸው እንጂ ክብራቸውን አጡ ያስብላል። ለምን? ቃላቸው ነዋ። ቃል የሌለው ልብ፣ ቃል የሌለው ሕይወት፣ ቃል የሌለው መንፈስ ቅዱስ ስለሌለ እና ምን ለማለት ነው? እዚህ ላይ በምስጢረ ተዋህዶ መክበር ለስጋ ነው፣ ማክበር ለቃል ወይም ክብር መሆን ለቃል ነው። እና ልክ አንዳንድ ጊዜ በወልድ ላይ ቅድም መጀመሪያ በመግቢያ እንደተናገርኩት አንድ ምንፍቅና ሲዘራ ወደ አብና ወደ መንፈስ ቅዱስ መድረሱ ግዴታ ነው። ለምሳሌ ወልድ ፍጡር በመለኮቱ ፍጡር ነው ብሎ አርዮስ ሲነሳ በጣም የቅዱስ አትናቴዎስ መልስ የሚገርም ነው የነበረው። አብ ወልድን ከፈጠረው ወልድ ከአብ ከተፈጠረ አብ ለወልድ ልቡ ከሆነ ወልድ ደግሞ ለአብ ቃሉ ለአብና ለመንፈስ ቅዱስ ቃላቸው ከሆነ እንኪያስ ነው ያለ። በጣም የሚገርመው ወልድ ለቅጽበት የሚሆን ባልተፈጠረበት ሰዓት ለስም አጠራራቸው ከሩስ ጋር ይድረሳቸው እንጂ አብ ዲዳ ሆነ መንፈስ ቅዱስ ዲዳ ሆነ እያልክ ነው ያለ። ምክንያቱም በምንም ቅጽበት ይሁን ወልድ ሕጸጽ ካገኘው ወልድ ሕጸጽ አለበት ከተባለ ለአብና ለመንፈስ ቅዱስ ሕጸጽ ያገኛቸዋል። ለምን? ልክ ሰለስቱ ምዕትም በሃይማኖተ አበው በ19ኛው ምዕራፍ እንደተናገሩ ይሃሉ አብ ዘመነ ዘይንበል አብ ዘይንበል ወልድ መንፈስ ቅዱስ ወይ ይሃሉ ወልድ ዘመነ ዘይንበል አብ ወመንፈስ ቅዱስ ወይ ይሃሉ መንፈስ ቅዱስ ዘይንበል አብ ወወልድ። አብ ያለ ወልድና ያለ መንፈስ ቅዱስ የኖረበት ዘመን የለም፣ ጊዜም የለም። ወልድም ያለ አብና ያለ መንፈስ ቅዱስም ያለ አብና ያለ ወልድ የኖረበት ጊዜ የለም ካለ በኋላ ከመቅጽበት አይንን ሸፍነው ወይም ደፍነው እስከሚገልጡት ባለችዋ ቅጽበት ያህል እንኳን ልዩነት የለም ነው ያለ። እንዲህ ከሆነ ልክ ቅዱስ አትናቴዎስ አብ ወልድን ፈጠረው ካል ወልድ ከተፈጠረ አብ እና መንፈስ ቅዱስ ወልድ ሳይፈጠር ዲዳ ናቸው እያልክ ነው ብሎ እንደተናገረው ወይም እንደመለሰለት ሁሉ ወልድ ከባሪ ከሆነ በስጋ ማለትም ክብሩን ያጣ ከሆነ ክብር መሆን ለቃል
መክበር ለስጋ ሆኖ ካልተነገረ በስተቀር ክብሩን ያጣ ሆኖ መንፈስ ቅዱስ አከበረው የሚባል ከሆነ መንፈስ ቅዱስና አብ ሊያከብሩት አይችሉም። ለምን? አሐቲ ክብር በክብር አንድ ናቸው ካልን ወልድ ክብሩን ሲያጣ አብና መንፈስ ቅዱስ ያጣሉና፣ ስለዚህ ሁሉንም ክብር አልባ ሊያሰኛቸው ይችላል እንጂ ወልድን ብቻ አይደለም። እና የወልድ የቃል ስጋ መሆን የስጋ ቃል መሆን በተዋህዶ አንድ አካል አንድ ባህሪ ሲሆን ስጋ የባህሪ አምላክ ስጋ ክቡር ሆኗል፣ ቃል አክባሪው ሆኗል ማለት ነው። እና ይህን ነው ሊቁ ቅዱስ አቡሊዲስ ኩለንታሁ ቢሲ ኩለንታሁ አምላክ፣ ሁለንታ አካሉ ሰው ነው፣ ሁለንታ ባህሪው አምላክ ነው። አምላክ ወሰብ ሰው የሆነ አምላክ አምላክ የሆነ ሰው ተዋህዶ በተአቅቦ ብሎ ያስቀመጠው ይህ ነው። ስለዚህ ጠቅለል ሲባል የቃል ሰው መሆን የቃል ሰው መሆን የሰው ቃል መሆን በማህፀን ተከናወነ። ከዚህ በኋላ ያለው የሚራብ ስጋን፣ የሚጠማ ስጋን፣ የሚደክም ስጋን፣ የሚያንቀላፋ ስጋን፣ ውሱን ስጋን፣ ሶስት ቅድ ከስንዝን የሚሆን ስጋን ስለተዋሃደ ከዚያ በኋላ ያለው ግብሩ ይቀጥላል። ቢራብ እንደ ሰውነቱ፣ የተራቡትን ቢያበላ እንደ አምላክነቱ፣ በረከት ቢያደርግ እንደ አምላክነቱ እያለ ይቀጥላል። ስለዚህ ውድ ኦርቶዶክሳውያን እንዲያው ምስጢረ ተዋህዶ የሚባለው ቃል ስጋን መሆን ስጋ ቃልን መሆን በእመቤታችን ማህፀን ተከናውኗል። ይህም እንግዲህ በእመቤታችን ማህፀን ይህ ሁሉ ምስጢር ሲከናወን ግን እመቤታችን ያለ ዘራ ቢሲ ስትጸንሰው ማህተመ ድንግልናዋ ሳይለወጥ ስትጸንሰው መጽነስ ብቻ አይደለም፣ ማህተመ ድንግልናዋ ሳይለወጥ ስትወልደው ምንድነው ከተባለ አምላክም ሰውነቱን በዚህ ተረድቷል። እንደ ሰውነቱ የዕለት ጽንስ ሆኗል። እንደ አምላክነቱ ግን ደግሞ ያለ ዘራ ቢሲ ማህተመ ድንግልናዋ ሳይለወጥ ተጸንሷል። እንደ ሰውነቱ የዕለት ጽንስ ሆኖ ተወልዷል። እንደ አምላክነቱ ግን ማህተመ ድንግልናዋን ሳይለውጥ ተወለደ ማለት ነው። እንደ ሰውነቱ በእመቤታችን እቅፍ ሆኖ ሲያለቅስ መላእክት ኖሎት፣ ዮሴፍ፣ ሶሎሜ እመቤታችን አይተውታል። እንደ አምላክነቱ ደግሞ ስብሐት ለእግዚአብሔር በሰማያት ለእሱ ለእግዚአብሔር ወልድ ምስጋና ክብር ከአብ ከመንፈስ ቅዱስ ጋር ተገባው ብለው አመስግነውታል። እና አምላክም ሰው ማለት ይሄ ነው። ሰውነትንም ያላጠፋ አምላክነትንም ያለወጠ አምላክነቱ ሰውነቱን ሰውነቱ አምላክነቱን ሳይለውጥ በፍጹም ተአቅቦ በመጠባበቅ ተአቅቦ ሲባል ሁለትነት የሚያሳይ አይደለም። አንድ ሰው ነፍስም ስጋም ነው። ነፍስም ስጋም ግን ነፍስ ተለውጣ ስጋን ሳትሆን ስጋም ተለውጦ ነፍስን ሳይሆን ነፍስ በስጋ ሳጠፋ ስጋም ደግሞ በነፍስ ሳይለወጥ አንድ አካል አንድ ሰው እንደሚባለው ሁሉ መለኮት ስጋ መለኮት ሆኖ ግን መለኮት ስጋ መለኮትን ሳያጠፋ አንድ አካል አንድ ባህሪ ሆኖ ሆኗል ማለት ነው። ይህንንም እንግዲህ ቅዱስ ቄርሎስ ገለጽ አድርጎ ሲናገር ምን ብሎታል? በብረትና በእሳት መስሎ ተናግሮታል። ቅዱስ ቄርሎስ በሃይማኖተ አበው ምዕራፍ 73 ላይ ስንመለከተው ከመ ሐፂን ዘውስተ እሳት ይትወደይ በእሳት እንደተጨመረ ብረት ብሎታል። ማለት ብረትና እሳቱ ከብረቱ ብረቱ ከእሳቱ ይዋሃዳል። ብረቱ ወደ እሳቱ ሲጨመር ብረቱ እሳት ይመስላል። እሳቱ ብረት ሆኖ አካል ነስቶ ገዝፎ ይታያል። ነገር ግን ብረቱ ብረት ብቻ አይደለም፣ እሳቱም እሳት ብቻ አይደለም። እሳቱ ከብረቱ የተለየ አይደለም፣ ብረቱም ከእሳቱ የተለየ አይደለም። እንደዚሁም ሁሉ አምላክ ወሰብ ስንል ባጭሩ ቅዱስ ቄርሎስ በተናገረውና በዚህ በተዋህዶ ምሳሌ እንዳስቀመጠው እንደ ብረትና እንደ እሳት። ነገር ግን ሌላው ሊቅ ደግሞ ሲያስቀምጥ ወይም ሲናገር ምሳሌ አማናዊውን አይተካምና ብረቱና እሳቱ ግን ሕጸጽ አለበት ይላል። ለምን? እሳቱ ከብረቱ ብረቱ ከእሳቱ መለየት አለበትና፣ መለኮት ከትስብእት ትስብእት ከመለኮት ግን ፈጽሞ መለየት የለበትም።
መለየት የለበትም። በሞት ጊዜም አልተለየም፣ በልደት ጊዜም አልተለየም። ሊቁ የመልክዓ ኢየሱስ ሊቅ ደራሲ እንዲህ ይላል፣ ሰላም ለበድነ ሥጋከ እመለኮቱ ዘኢተ ፈልጠ ለሰዓት አሐቲ ከመ ቅጽበተ ዓይን ዳጠ። ለሥጋ ሰላም እላለሁ መለኮቱ ዘኢተ ፈልጠ ከመለኮቱ ምንም ያልተለየ ከመ ቅጽበተ ዓይን ዳጠ እንዳይን ጥቅሻ እንኳን ያልተለየ ይላል። ስለዚህ ብረትና እሳትም ተፈልጦ አለባቸው፣ ነፍስና ስጋም ተፈልጦ አለባቸው። ተፈልጦ ያለባቸው ግን ባሉበት ነባራዊ ሁኔታ ነፍስ ከስጋ ሳትለይ ብረትም ከእሳት ሳይለይ ይህ ነፍስ ነው፣ ይህ ስጋ ነው፣ ይህ ብረት ነው፣ ይህ እሳት ነው ብሎ ለይቶ ማየት እንደማይቻለው ሁሉ መለኮትና ትስብእት ማለት ይህ ነው። ብረቱ እሳቱን እንዳላጠፋው፣ እሳቱ ብረቱን ሳያጠፋ እሳቱና ብረቱ አንድ ሆኖ እንደሚታይ ነፍስ ስጋ ነፍስ ሳታጠፋ እንደሚታየው መለኮት ከትስብእት ትስብእት ከመለኮት ሳይነጠል ሳይለይ አንድ አካል አንድ ባህሪ ሆኖ ይታያል፣ ይታወቃል። ይህንን ምን አለ? ውእቱ ኩለንታው አምላክ ወውእቱ ኩለንታው ቢሲ። እርሱ ኩለንታ ባህሪው አምላክ ነው፣ ኩለንታ አካሉ አምላክ ነው። ኩለንታ ባህሪው ስጋ ነው፣ ኩለንታ አካሉ ስጋ ነው ብሎ ከሁለት አካል አንድ አካል ከሁለት ባህሪ አንድ ባህሪ የሆነ አምላክ ዮም ተወልደ ለነ ዛሬ ተወለደልን። ዮም ተወልደ ለክሙ ቤዛ ኩሉ ዓለም። ቅዱስ ያሬድ ዛሬ የዓለሙ ሁሉ ቤዛ የዓለሙ ሁሉ መድኃኒት ተወለደ ብሎ እንደተናገረ ማለት ነው። እንግዲህ ይህንን ነው ቤተክርስቲያን የምታከብረው፣ ቤተክርስቲያንም የምታምነው፣ ሃይማኖቴ ብላ የምትይዘውም ይህንን ነው ማለት ነው። ስለዚህ ክርስቶስ ከልደት በኋላ ያለው እንዲህ ይቀጥላል። የአምላክነት ስራ የሚያሳይበት አለ፣ የሰውነት ስራ የሚሰራበት ጊዜ አለ። እንደ ሰውነቱ እንደ አምላክነቱ ፍጹም አምላክ ፍጹም ሰው ሆኖ ያለ ማለት ይህ ነው ማለት ነው። እንዲያው ይህ ልደት ከሆነ አምላክ ሰውን ለማዳን ነውና የድነት በዓል ነው፣ የደስታ በዓል ነው፣ የአንድነት በዓል ነው። እኛም በየዓመቱ ዮም ተወልደ ቤዛ ኩሉ ዓለም፣ ዛሬ የዓለሙ ቤዛ ሁሉ ተወለደ ብለን እናከብረዋለን። እንዲህ ከሆነ እንዲያው ባጭሩ የልደት በዓል ወይም ደግሞ ልደት የሚባለው የክርስቶስ መወለድ፣ የአምላክ መወለድ፣ የአምላክ በስጋ መወለድ፣ የስጋ በቃል ገንዘብ የአምላክ ልጅ መሆን በዚህ ተከናውኗል። ይህንንም እንግዲህ እመቤታችን ወለደችው ስንል ቃልን በስጋ ወለደችው እንላለን እንጂ ቃል በባህሪ የመለኮት ወለደችው አንልም። ይህንንም አባ ጊዮርጊስ ዘጋስጫ እንዲህ ብለው ይገልጹታል። ድንግል ወለደት ዘኢዚአሃ መለኮተ በዚኢዚአሃ ስጋ። ድንግል የእርሷ ባህሪዋን የማይመስለውን አካሏን የማይመስለውን ከእርሷ ጋር አንድ የማይሆነውን ረቂቅ መለኮትን በስጋ ወለደች። አብኒ ወለደ ዘኢዚአሁ ስጋ በዚዚአሁ መለኮት። አብ በባህሪ በአካል የማይመስለውን ስጋን በቃል ገንዘብ ወለደው ብሎ አባ ጊዮርጊስ ዘጋስጫ በመጽሐፈ ምስጢር መጽሐፋቸው ላይ በእንተ ልደት ንባብ ላይ አስቀምጠዋል ማለት ነው። ስለዚህ ምን ማለት ነው? እንደ ጠቅላላው ስጋ የአብ ልጅ፣ ቃል የእመቤታችን ልጅ። ስጋ በቃል ገንዘብ ከአብ ተወልዷል፣ ቃል በስጋ ገንዘብ ከእመቤታችን ተወልዷል ብለን የምናከብረው በዓል ነው ማለት ነው።